ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? አለሁላችሁ። እኔ ደህና ነኝ። ለዚህ ቤት አዲስ ሆናችሁ እንደተለመደው ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ ውዶቼ። ዛሬ ምን መሰላችሁ? የጓደኛዬ የጋብቻ አንደኛ ዓመቷ ልደት ነውና ያኔ በደረቅ ድርቅ ያልሽ ደረቅ ነሽ ማርያምን አይናውጣ በኢየሱስ ማለት ነው። ትንሽ ላስደነግጣት ነው። ከኔ ጋር ቆዩ። እንኳን አደረሰሽ ውስጥሽ እያረረ ይሆናል ላስደነግጣት እና ከኔ ጋር ቆዩ። ያው መቼም በስልክ ደውዬ ነውና ምላት ከኔ ጋር ቆዩ ጋይስ፣ ከኔ ጋር ቆዩ። እየደወልኩላት ነው። ሄሎ ነደና ነሻ? ዋና ደህና መሆንሽ ነው። የዘጋውሽ እኮ በጣም ደብሮኝ ነው። ያው አለ አይደለ እንደዚህ ትቀየራለሽ ብዬ ስላልጠበቅኩኝ ነው። ማለትማ ያው ያረክሽውን ታውቂያለሽ። እኔ በዚህ ልክ አልጠበቅኩሽም። ያን ሁሉ ሳወራሽ፣ ያን ሁሉ የውስጤን ሳማክርሽ በአንድ ጊዜ እንደዚህ ቅይር ያረግሻል ብዬ አንድም ቀን አስቤም አልሜም አላቅም በህልሜ እንኳን። አሁን እንደዚህ ማወራሽ ያው በውስጤ የሆነ ነገር ይዤ መቆየት ወይ ደግሞ ጋይስ በጣም ይቅርታ እሷን እንትን አደርጋለሁ ብዬ ከዚህ ጋር ሰዎቹ አልመጡብኝም እና ስሜ ሄላ የሰማሽ ታዲያ ምነው ዝም አልሽኝ? ወይስ ሰው መጥቶብኝ ነው ምናምን አልሻውን ነው እንትን ያልሽው? የሰማሽ ነው እና ምንድነው በአንዴ እንደዚህ የቀየረሽ? እኔ እንደሆነ በውስጤ የሆነ ነገር ይዤ ማውራት እንደማልችል ታውቂያለሽ። ለዛ ነው የዘጋውሽ እልሻለሁ። ምንስ ባረግ ምንስ ብልሽ ከኔ ኋላ መልሰሽ ለኔ ሳታወሪ ለዛ አሁን ከሰማው ሰው ጋር እንደዚህ አይነት ወሬ ለዛ ሰው ታወሪያለሽ ብዬ ጠብቄሽ አላቅም ነበረ። እና ደግሞ ለምንስ አልነገርሽኝም? በህይወቴ ምን ያስጠላሻል? እንደዚህ እየተቀባበሉ ወሬ እንደዚህ ማውራት። እኔ ተቀባበሉም አልተቀባበሉ ነው አሁን ያው ይጠበቅ ነበር ወይ ካንቺ ስለኔ እንደዚህ ማውራት ነው። እርግጠኛ ነሽ ስለምታወሪው ነገር? ያ እርግጠኛ ባልሆን ነበር እንደዚህ ማውራሽ። ወይስ ራስሽን ትጠራጠሪያለሽ? ከፈለግሽ አሰማሻለሁ። እሺ ቮይስ ነው ላኪልኝ። መላክ አያስፈልግም። ያው እውነቱን ከነገርሽኝ እልክልሻለሁ። እውነቱን ከነገርሽኝ የትኛውን እውነት? ምንም ያወራሹ የለም? የሆነ ሰው ስለኔ ምንም ያላወራሹ? ያ ሰው ማን ነው ውዴ? ምንም አንቺና ከባሌ ውጭ ማውራው ሰው የለም። ምናልባት ባሌ ይሁን ነው አይደለም። ያወራሹ ሰው ካለ በስርዓት ንገሪኝና ከዛ ነግርሻለሁ። ምንድነው እሱ እንትን የምትይው? በቃ እኔ ከባሌ ውጭ እና ከአንቺ ውጭ ያወራውኝ አይደለም ሰው እና ከቤተሰብ ምናልባት እሱንም በወራ እንዴ ከኦንላይን መስመር ከገቡ ነው ማወራቸው ቤተሰብ። ስለዚህ ስለ እኔና ስለ አንቺ የምናወራውን ነገር ለማንም አላወራሹም? እርግጠኛ ነሽ? እጅጅ የሚል ወሬ ያስጠላኛል ማለት ነው። የሰማሽው ነገር ካለ አውሪ። ምንም እጅጅ ምን ነገር የለም እኮ አሁን እኮ ያልሽውን ነው እየጠየኩሽ ያለሁት። መጀመሪያ ስለምታወሪው ነገር ራስሽን ጠይቂ፣ እርግጠኛ መሆንሽና አለመሆንሽ። ምናልባት ሌላ ወሬ ለማውራት ፈልገሽ ሲሆን ይሄንን ማውራት የፈለግሽው አይዶን አልገባኝም። እርግጠኛ ባልሆን አወራሽ ነበር እንዴ እንደዚህ ብዬ? ውዷ ምን ሆነሻል? እኔ እንጃ አላውቅም። ምናልባት ተሳስታሽ ከሆነ እና ምንም ላላወራሹ ነው እንዴ ጩጋሬ ይርላትሽኝ ካልነገርሽኝ ስትይ ነበረው?
ጤነኛ ከመሆንሽ የማይጠረጥረኛል። እባክሽ ጤነኛ ባልሆንና የሆነው ነገር ሳልሰማ እኮ እንደዚህ እንደማልልሽ ታውቂያለሽ። ወሬ ለመቀየር ነው። ደህና ነሽ የምትይኝ? እግዚአብሔር ይመስገን ደህና ነኝ። ደህና ባልሆን እኮ እንደዚህ አላወራሽም የኔ እህት። ከመቼ ጀምሮ ቁም ነገር ማወራሽ ነገር አለ እያልሽ የምታወሪኝ ነው ማለት? ምንም የሚያስቅ ነገር የለም እኮ እዚህ ጋር። ምንድን ነው የሚያስቅሽ? ንዴቱ ነው? ስቄ ይወጣል አይለው ማርያም። ቁም ነገርና ወሬ ነው ስለየለሽ ለምታውቂው እንዴት ቁም ነገር እኮ አይደለም። ታዲያ አሁን እንትን አትበይ። ትርፉን ደግሞ የባሰ እንድቀየምሽ አታርግኝ። የምሬን ነው ያወራውሽ እኔ። ምንድን ነው እሱ የምትሟዘዢ እንዴ? እንደዛ ከሆነ እያሾፍሽ ከሆነ ቀልዶ ነው ከታየሽ እናቴ ስልክሽን መዝጋት ትችያለሽ። እኔ እዚህ ጋር ያወራው ያለሁት ሲሪየስ ነው። ደግሞ ሁሌ ቀል ስለምቀልድብሽ የቀልድ መስሎሽ ከሆነ ተሳስተሻል። ከደበረሽ ደግሞ መዝጋት ትችያለሽ። አይደለም ሲማሪው በይ መሐላ የሚያስፈልግ አይመስለኝም ውዴ። ያወራሹን ነገር ወይ ቃይተሽ ከሆነ አላቀልሽም። እኔ እንደዚህ ቀላል አድርገሽ የምትረጅኝ ከሆነ በጣም ይቅርታ። እየሳኩ ወይ እንትን ብዬ ስለማወራሽ ነው እንዴ? አንቺ ምንድነው እሱ? ስለዚህ በቃ እንደዛ ከሆነ ቻው። እኔ ማውራሽ ነገር የማይዋጥልሽ ከሆነ እውነት እየመሰለሽ አይደለም ነው? ሄላ ሄላ እየሰማሁሽ ነው ውዴ። ምንም አለማመጥ አያስፈልግም። አሁን ስለኔ ለሰው አውርተሻል ወይስ አላወራሽም? ያን ያወራልሽን ሰውዬ ማለት ነው ውዴ። ዘጋብሻለሁ፣ አትሟዘዢ። ቁም ነገር ነው እያወራሽ ያለሁት። ግን የእውነት ምን ምራስ ነው የሚለው እንዴ? እየቀለድሽ ነው እያወራሽ ነው? ኦኬ በቃ እየቀለድኩ ከሆነ ጥሩ። እየቀለድኩ ሆኖ መስሎሽ ከታየሽ ማለት ነው። ምናልባት ቀልዱና ቁም ነገሩ ተሳስቶብሽ ስለሳልፈርድብሽም በቃ እንደዚህ የምትዳረቂ ከሆነ እኔ እናት እኔ ወደ ስራ ልገባ ነው። ጊዜ አግኝቼ ስለማልደውልልሽ አሁን ግን ያለውን ነገር ብታወሪ ደስ ይለኛል። ተራለሽ አይደል? እንደ ቢዚ እኮ ነሽ የኔ እናት። እናቴ ሌላ የምታወሪ ነገር ከሌለ በቃ ደህና ሁኚ። እኔ ግን እስካሁን ቁም ነገር ነው ያወራውሽ። ወደፊትሽ ማለት ነው ወሬና ቁም ነገር ለኝሽ። እየሰደብሽኝ መሆኑ ታውቆሻል። ምን አይነቷ ነች በጌታ? ያውን የምትይው ወሬ ነው እንጂ ቁም ነገር አይደለም። ስለዚህ አሁን አውርተሻል አላወራሽም? አጭር መልስ ነው የምፈልገው። በኋላ ታፍሪበታለሽ። አሬ ራስሽ ጉዳይ ከነዛ ከናቀበልሽ ወሬኛው ጋር የራሳችሁ ጉዳይ ባናታችሁ ተተከሉ። ከተተካችሁ ምን አገባኝ? የራሳችሁ ጉዳይ ውዴ። እያወራሽ ያለሽው ማን እንደሆነ አውቀሽዋል። ግን እንደዚህ የምታወሪኝ ምንድነው የሚያስቅሽ? በቃ እሺ ደህና ሁኚ። ቻው ቻው። አይደለም እያወራሽ ያለሽው ማን እንደሆነ ማንነትሽን እንደናገርኩኝ ምን ጉድ ነሽ? በእናትሽ እዚህ ጋር ፕራንክ አረግሻለሁ ብዬ ቪዲዮ እየቀዳሁሽ ነው። ለማንኛውም ቪዲዮ ላይ ነሽ። ፕራንክ እያረኩሽ ነበር። ፕራንክ ሳይሆን በደረቁ ሃፒ አኒቨርሰሪ ካመልሽ እዚህ ጋር ትንሽ ቪዲዮ ልቅዳሽና አንዳንድ ነገር ልልሽ ነበረ። መጀመሪያ ግን ተግንተሽ ነበረ፣ ደንግጠሽ ነበር አይደል? ምንድነው የምትነግጠው? እርግጠኛ ነሽ? ጭጓራ የላትሽኝ ስትይ ነበረ። ለማንኛውም
እንኳን አደረሰሽ ሃፒ አኒቨርሰሪ ብያለሁ። በትንሹም ላደርቅሽ ነበረ ተሟዘሽብኝ። ብቻ ለማንኛውም ይሄን ይመስላል ቆይታችን። ስለዚህ እንኳን አደረሰሽ እያልኩሽ ነው። እንኳን አብሮ አደረሰን። አመሰግናለሁ። ሃፒ አኒቨርሰሪ